ምድር ካንተ የተነሳች የተረገመች ትሁን። ከማን የተነሳ? ካንተ የተነሳ ምድር የተረገመች ትሁን። ሾክና ሚኬላን ታብቅል። ሾክና ሚኬላን ታብቅል። አንተም በድካም ከእርሷ ትበላለህ። አፈርንና ወደ አፈር ትመለሳለህ። አንድስ እንኳ ጻድቅ የለም ብሏልና ድንግል ማርያምም ከዚህ ንግግር ውጪ ልትሆን አትችልም። ስለዚህ እሷም ጻድቅ አይደለችም። የአዳም ኃጢአት እንታብሶ አለባት የሚሉ ከሆነ አይደለም ድንግል ማርያም ሌሎች ቅዱሳን ጻድቅ ተብለው ተጠርተዋል በመጽሐፍ ቅዱስ። ታዲያ አንድስ እንኳን ጻድቅ ካልነበረ እነዚህ ሰዎች እንዴት ጻድቅ ሊባል ቻሉ? ድንግል ማርያምስ ከነሱ የምታንስናት ናት ወይስ የምትልቅ ናት ብለን ስናነሳ በጭራሽ እሷ ንጽሕተ ንጹሐን ነው የምትባለው። እንደውም ከንጹሐን ሁሉ የነጻች ነች ድንግል ማርያም ማለት ነው። ድንግል ማርያም አማናዊት መቅደሱ ነች ወይም ማደሪያው ነች። ስለዚህ ልዑል ማደሪያውን ቀደሰ። ቀደሰ ማለት ለየ ማለት ነው። ከምንድን ነው የለያት ድንግል ማርያም? ከምድር የቀደሳት አማላጆች ሊያድኑን ስላልቻሉ መሰለ ፈራጁ የመጣው። እኛ እኮ የአማላጅ ችግር የለብንም በፊትም ቢሆን ማለት ምልጃ፣ ማለድ፣ ማማለድ፣ አማላጅ የሚሉ ቃላቶች አሉ። እነዚህ ቃላቶች እስኪ መጀመሪያ ትርጉማቸውን በዘርፍ እንመልከት። ስለዚህ ኢየሱስ ክርስቶስ ይለምናል። ኢየሱስ ክርስቶስ ይለምናል። ጥያቄው ግን ምን ብሎ የሚለምነው ነው? ሁለተኛስ ማንን ነው የሚለምነው? ማንን ነው የሚለምነው? ይሄ ትልቅ ጥያቄ ነው። ኢየሱስ ክርስቶስ ማማላጅ ነው? መንፈስ ቅዱስ ማማላጅ ነው? እግዚአብሔር ማማላጅ ነው? ተማላጁ ማን ነው? አሁን ጥያቄው አሁን በዛ ነው። መዝለል ስለቻለን አንዝለል ማለት መውደቂያችን ገደል ሊሆን ይችላል። ሌላ የመጽሐፍ ቅዱስ ቃል እናንሳ። ጠበቃ የሚል ቃል አለና ጠበቃ ማለት ምን ማለት ነው? ኦኬ፣ መጽሐፍ ቅዱስ ላይ ያው ጠበቃ የሚለው በስፋት ለክርስቶስ ነው ተነግሮ የምናገኘው። ጀስት ወርዱ ጠበቃ ማለት ዋስ ስለኛ የሚቆም እንደማለት ነው። ዋስ የሚሆነን ስለኛ የሚቆም የሚል ትርጉም እንሰጠዋለን። ወይም ተከላካይ ስለኛ የሚከላከል የሚል ትርጉም አለው በመዝገበ ቃላት ማለት። ስለዚህ ጠበቃ በዓለሙ ደግሞ ስናየው በፍርድ ቤት ምናምን የምናየው ነገር አለ። አንድ ሰው በሚከሰስበት ሰዓት ጠበቃ ቀጥሮ ስለ እርሱ እንዲከላከል እሱን ነፃ እንዲያወጣው ያደርጋል ማለት ነው። በፍርድ ቤት ስራ ስንሄድ ማለት ነው። ስለዚህ ጠበቃ ማለት ያ ነው። ስላንቺ የሚቆም ስላንቺ የሚሟገት ወይም ስላንቺ ጥብቅና የሚቆም ስላንቺ የሚከላከል ስላንቺ ዋስ የሚሆን ማለት ነው ጠበቃ ማለት የቃሉ ትርጉም። ስለዚህ በፕሮቴስታንት ተከታዮች በተለይ ደግሞ ማለት ነው ኢየሱስ አማላጅ ነው ለማለት ይህንን ቃል ይጠቀማሉ። ለዚህም ደግሞ ማስረጃ እንዲሆን አንደኛ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ጋር ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለ፣ እርሱ ጻድቅ የሆነ ኢየሱስ ክርስቶስ ነው የሚል ቃል አለና እውነት ይሄ ቃል ትርጉሙ አማላጅ የሚል ነው ጠበቃ ማለት ነው። ያው የመጀመሪያው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስን አማላጅ ነው የሚል አንድም ጥቅስ የለም። የመጀመሪያው በቃ ቃል በቃል ማምጣት አይቻልም፣ የለም ሲጀመር ማለት ነው። ለዛ ነው አሁን የዙሪያ ጥምጥሙ ምናምን የሚመጣው ለዛ ነው። ካለኩ እኛ መጽሐፍ ቅዱስ ብሎት ከሆነ ለማለት ምንም ችግር ስለሌለብን ማለት ነው። ያልተባለው እንዳለ ማለት ግን ልክ ስለማይሆን ሐሰተኛ ስለሚያደርግ ያው እንከላከላለን ማለት ነው። የክርስቶስን እውነት እንጠብቃለን። ስለዚህ ጠበቃና አማላጅ የሚለው አሁን ይሄን ጥቅስ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ያለውን ጠቅሰው ጠበቃ ማለት አማላጅ ማለት ነው የሚል ትርጉም ሰጥቶት እናገኛለን። እና አማላጅ ማለት ስላንቺ ኃጢአት፣ ስላንቺ በደል፣ ስላንቺ ጥፋት የሚለምን ነው። አማላጅ ምን እያለ ይቅር በል እያለ አይደል? ለምሳሌ ቅዱሳን አማላጆቻችን ናቸው እንላለን እኛ። ምን ማለት ነው? ስለኛ ኃጢአት ማንን ይለምናሉ? እግዚአብሔርን ይለምናሉ እያለን ነው። ጠበቃስ ምንድነው የሚያደርገው? ሲጀመር አሁን እንደው ቃሉን ቀጥታ እንተርጉሙ ከተባለ ማለት ነው አንቺ ተከሰሽ ፍርድ ቤት ቀረብሽ፣ ምንድነው የሚያደርገው? አጥፍታለች ግን ይቅር በሏት ነው እንደሚል ጠበቃ አይልም እኮ። እንደውም አጥፍተሽም ቢሆን ይሸፍናል በደልሽን ማለት ጥፋትሽን ሸፍኖ ነው የሚናገረው ጠበቃ። አማላጅስ አዎ በድላለች፣ አዎ አጥፍታለች ግን ምን በሏት? ይቅር በሏት የሚል ነው አማላጅ። እንደውም ምንድነው ተቃራኒ ነው ስራው። ጠበቃና አማላጅ ስራው ተቃራኒ ነው። ግልጽ ነው አይደለ?
ጠበቃ ኃጢአትሽን ሸፍኖ በደልሽን ሸፍኖ አንቺን ነፃ ለማውጣት የሚጥር ነው። ኃጢአትሽን የሚከድን ነው። ምን ጠበቃ። አማላጅስ ኃጢአትሽን የሚገልጥ ነው። አዎ በድላለሽ፣ ግን ምን በላት? ይቅር በላት። እንዲሁም ኦፖዚት ነው፣ በጣም ተቃራኒ የሆነ ነገር ነው። ስለዚህ በየዋህነት የተሰጠ ትርጉም ነው ማለት ነው። ግን ወደ ጥቅሱ እንምጣ። ቅዱስ ዮሐንስ እውነት ኢየሱስ ክርስቶስን አማላጅ ለማለት ነው ይህን ቃል የተጠቀመው ካልን ሲጀምርም ብሎ የሚጀምረው ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ምን እንዳታደርጉ? ኃጢአት። መጀመሪያ ነገረን። የክርስቶስ ልጆች ከሆነ የእግዚአብሔር ልጅ ከሆንን መገለጫችን ጽድቅ እንጂ ኃጢአት ሊሆን አይገባምና ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ግን ከእንጨት ጢስ፣ ከብረት ዝገት፣ ከሰው ስህተት አይታጣም እንዲሉ አበው ሰው ሊስት ይችላል፣ ኃጢአት ሊሰራ ይችላል። ታዲያ ኃጢአት ብንሰራስ? እንደ አዳም ተስፋ ቆርጠን ነው የምንቀመጠው? ነገር ዓለሙ ነው የሚደፋብን? ምክንያቱም ኃጢአት ምን እንደሚያደርግ አውቀናል። ኃጢአት ማለት ነው በአዳም አይተነዋል። አዳም ኃጢአትን በሰራ ጊዜ ያለውን ሁሉ አጥቶ እንዴት አይነት ውድቀት ውስጥ እንደገባ አይተናል አይደል? አሁን እኛ ኃጢአት በሰራን ቁጥር እንደ አዳም ነው የሚሰማን? ሁሉ ነገር ነው የሚጨልምብን? አይደለም። አሁን አዲስ ኪዳን ነው። ስለዚህ ልጆች ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ከዛስ እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ግን ከአብ ዘንድ ጠበቃለን። ከማን ዘንድ? ከአብ ዘንድ ጠበቃለን። እርሱም ጻድቅ የሆነ ክርስቶስ ኢየሱስ ነው። ስለዚህ ኃጢአትን እንዳናደርግ መጀመሪያ ነገረን። ኃጢአትን ብናደርግ ግን እንደ አዳም በተስፋ መቁረጥ ስሜት ውስጥ ሁሉ ነገር እንደተደፋብን ሆነን የምንቀመጥ አይደለም። አሁን ዋስ አለን። በቀራንዮ ላይ ደሙን አፍሶ ኃጢአታችን ያነጻ፣ ከአባቱ ጋር ያስታረቀን፣ ወደ አባቱ ያቀረበን ምን አለን? ጌታ አለን። ያቺ ደም ደግሞ በቀራንዮ ያፈሰሳት ደም፣ በቀራንዮ የሰራት የማስታረቅ ስራ፣ የክህነት አገልግሎት ሕያው ሆና እኛን ከማን ጋር ስታስታርቅ ትኖራለች? ኃጢአታችንን እየደመሰሰች ከእግዚአብሔር ጋር። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው እንጂ ለአብ ብቻ የሚሰጥ አይደለም። እግዚአብሔር የሚለው የአንድነት ስማቸው ስለሆነ ማለት ነው። ስለዚህ አሁን ኃጢአት ብንሰራ እንደ አዳም አይደለንም። እኛ አሁን ኃጢአታችን ይነጻ ዘንድ የሚያስችለን የክርስቶስ ደም አለን። የክርስቶስ ደም አለን። ስለዚህ ኃጢአት የሰራ ሰው ወደ አብ ሊቀርብ አይችልም፣ ወደ እግዚአብሔር ሊቀርብ አይችልም። አሁን ግን ወደ እግዚአብሔር መቅረቢያ መንገድ አለን። እሱን ስርዓት ማን ሰርቶልን ሄዷል? ክርስቶስ ሰርቶልን ሄዷል። ስለዚህ አሁን ምን አለን? ዋስ አለን፣ ጠበቃ አለን። አሁን ጠበቃ አለን፣ ዋስ አለን። እሱም የክርስቶስ ስራ ነው። በየት የሰራው? በቀራንዮ የሰራው ስራ ማለት ነው። በቀራንዮ የፈጸመው ስራ ነው። እሱ ምን ይላል መሰለሽ? ዕብራውያን ምዕራፍ 7 ቁጥር 22 ላይ እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኖናል። ለሚሻል ኪዳን ምን ሆኖናል? ዋስ። ስለዚህ አሁን እኔ ኃጢአት ብሰራ በኃጢአቴ ላዘን እችላለሁ እንጂ ተስፋ ልቆርጥ አልችልም። ኃጢአቴን የሚደመሰስበትን ስርዓት ሰርቶልኝ ሄዷል። ማን? አምላኬ ክርስቶስ ማለት ነው፣ መድኃኒቴ። በዛ ምክንያት ኃጢአቴ እየነጻ በደሙ በቀራንዮ ላይ በሰራው ስራ ኃጢአቴ እየነጻ እኔ ወደ ማን እቀርባለሁ? ወደ አብ እቀርባለሁ። እኔ ወደ ማን እቀርባለሁ? ወደ ክርስቶስ እቀርባለሁ። እኔ ወደ ማን እቀርባለሁ? ወደ መንፈስ ቅዱስ እቀርባለሁ። አንድ አምላክ ብዬ ነው አማምነው። አንድ እግዚአብሔር ነው። ስለዚህ ጠበቃ ማለት ስላንቺ የሚቆም አይደል? ስላንቺ የሚሟገት አይደል? አንቺን የሚከላከል አይደል? ስለዚህ ጠላት ዲያብሎስ እኔን ሊወስደኝ አይችልም። ኃጢአት ሰርተሃልና እና የኔ ባሪያ ነህ ሊለኝ አይችልም። ይሄ ኃጢአቴ የሚወገድበትን ስርዓት አቁሞልኝ ሄዷል። ክርስቶስ ሰርቶልኝ ሄዷል። ይሄን ስርዓት ማለት ነው። ስለዚህ ክርስቶስ ጠበቃችን ነው። ጠበቃለን፣ ዋሳለን፣ የሚቆምልን አለን። ግን የሚቆምልን እንደ ፍርድ ቤቱ ስርዓት ነው? እንደ ፍርድ ቤቱ ስርዓት ነው? አይደለም። ኃጢአት ስትሰራ ኃጢአታችን የሚነጻበትን ሲስተም ሰርቶልን ሄደው ማለት ነው። እሱም በደሙ የየትኛው ደም? በቀራንዮ ያፈሰሰው ያ ትኩስ ደም። እሱ እኔን አሁንም የማንጻት ኃይል ስላለው ማለት ነው። ስለዚህ ጠበቃ የተባለው ከዚህ አንፃር ነው ማለት ነው። እንዲህ ይላል ሮሜ ምዕራፍ 3 ቁጥር 25 ላይ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። በምን የሚገኝ? በእምነት የሚገኝ። እኛ አሁን ቀራንዮን አላየንም እኮ፣ ግን በእምነት ቀራንዮ ላይ እንዳለን አስበን በእምነት
ያ ደግሞ እንዲያነጻን አቆመው ነው የሚል። ማቆም ማለት ምን ማለት ነው? ያልተጣለ ማለት ነው። የኦሪቱ ደም የኦሪቱ የእንስሳት ደም ዛሬ ከተሰዋ ለነገ አይጠቅምሽም። ሕያው ሆኖ ለዘላለም ሲያስታርቅሽ አይኖርም። የክርስቶስ ደም ግን ሕያው ሆኖ ቆሞ እኔን ከማን ጋር የማስታረቅ አቅም አለው? ከእግዚአብሔር ጋር የማስታረቅ አቅም አለው። ስለዚህ እኔ አሁን አልፈራም ነው። ኃጢአት ብሰራ እንደ በፊቱ ተስፋ አልቆርጥም። ኃጢአት ላለመስራት እጥራለሁ። ኃጢአት ብሰራስ በንስሐ ወደ ክርስቶስ ተመልሼ በደሙ ምን እላለሁ? እነጻለሁ። ጠበቃ የሚለው ትርጉም ይሄ ነው ማለት ነው። ይሄ ነው። ይሄን ደግሞ አይደለም የክርስቶስ ደም ስቲል መስራቱ ይቅርና የአቤልም ደም ስቲል ይናገራል ይለናል መጽሐፍ ቅዱስ። እስካሁንም ይናገራል። ለምሳሌ ዕብራውያን ምዕራፍ 11 ቁጥር 4 ላይ አቤል ከቃየል ይልቅ የሚበልጥን መስዋዕት ለእግዚአብሔር በእምነት አቀረበ፣ በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት፣ ሞቶም ሳለ በመስዋዕቱ እስካሁን ድረስ ይናገራል። ሞቶ ሳለ እስካሁን ድረስ በምኑ ይናገራል? አቤል በመስዋዕቱ እስካሁን ድረስ የሚናገር ከሆነ ኢየሱስ ክርስቶስ በሰራው መስዋዕት እስካሁን ድረስ እኔና አንቺን ማስታረቅ የማይችል ነው? እንደ ኦሪቱ ያለ ሊቀ ካህን ያለን አሁን አይደለም። በቀራንዮ አደባባይ የሰራው ይሄ የማስታረቅ ስራ እኔና አንቺን አሁንም ድረስ ሊያስታርቀን፣ ሊያነጻን፣ ኃጢአታችን ይቅር ሊያስብል የሚያስችል ስራን እየሰራ ይገኛል ማለት ነው። ስለዚህ ጠበቃ ስንል አሁን እኔ ያለኝ የምመካበት ተስፋ የማደርግበት ስርዓት አለኝ። እሱም የክርስቶስ ደም ነው። ኃጢአትን ብሰራ እንዳዳም ተስፋ ቆርጬ ነገሩ ዓለሙ ተደፋብኝ ብዬ የምቀመጥ አይደለሁም። ይሄ አዲስ ኪዳን ስርዓት ነው። ይሄንን ሲያብራራልን ነው እንጂ ጠበቃና አማላጅነት እንዲሁም ተቃራኒ ትርጉም እንዳለው ለማየት ሞክረናል ማለት ነው። መካከለኛ ቃል በተደጋጋሚ በመጽሐፍ ቅዱስ ላይ ለኢየሱስ ክርስቶስ የተነገረ ቃል ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ጋር የተጠቀሰው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው የሚል አለ። ከዚህ ውጭ ደግሞ ዕብራውያን ምዕራፍ 8 ቁጥር 6 ጋር አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ቃል አለ። ከዚህ በተጨማሪ ዕብራውያን ምዕራፍ 9 ቁጥር 15 ጋር ከዚህም የፊተኛው ኪዳን ሲጸና ሕግን የተላለፉትን የሚቤዥ ሞት ስለሆነ የተጠሩት የዘላለም ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነው የሚል የመጽሐፍ ቅዱስ ቃል አለና ይህንን ቃል አማላጅ ከሚሉ ቃላት ጋር አቻ ትርጉም ሰጠው የሚመለከቱ ሰዎች አሉ እና እውነት ይህ ቃል መካከለኛ የሚለው ቃል አማላጅ የሚል ትርጉም ያለው ከመጽሐፍ ቅዱስ አንጻር ተመማንጻር? እሺ፣ ጥሩ ጥያቄ ነው ያነሳሽው። በጣም መሰረታዊ ሀሳብ ነው። የመጀመሪያው እንደዛ ብለው እንዲተረጉሙ ማን ስልጣን ሰጣቸው? ምክንያቱም መካከለኛ ዲክሽነሪያዊ ትርጉሙ ምንድነው? እሺ፣ ዲክሽነሪያዊ ትርጉሙ በየትኛውም ብታዞሪው አማላጅ ከሚለው ጋር ሊገናኝም አይችልም በፍጹም። መካከለኛ መሆን ማለት እኮ በሁለት ነገሮች መካከል መሆን ማለት አይደል? ዲክሽነሪያዊ ትርጉሙን ስናየው ማለት ነው። በሁለት ነገሮች መካከል ምን ማለት መሆን መገኘት ማለት ነው። ስለዚህ ይሄ ነገር መካከለኛ ነው እንላለን። አሁን አማላጅ የሚለው ትርጉም ደግሞ ቅድም አይተናል። ልመና ነው። ስለማን? ስለሌሎች የምናቀርበው ልመና ነው። ኢየሱስ ክርስቶስ አሁን ይቅር በላቸው እያለ ለምንልን አይችልም። ስለእናንተ አለምንም ስላለን ማለት ነው ብሎናል ዮሐንስ ወንጌል። ታዲያ መካከለኛ የሚለው ትርጉም በሁለት ነገሮች ላይ መካከል መሆን ከሆነ ዲክሽነሪያዊ ትርጉሙ አስገብተን ብንተረጉመው ትርጉም ይሰጠናል። አሁን የጠቀስሻቸው ጥቅሶች አሉ አይደለ? እነዛ ውስጥ በሙሉ ዲክሽነሪያዊ ትርጉሙን እያመጣን እንተርጉመው ብንል ሴንስ ይሰጠናል? አይሰጠንም። አውዳዊ ፍቺ ነው ያለው። ምን ማለት ነው? እንዳገባቡ የሚፈታ ነው ማለት ነው። እንዳገባቡ የሚፈታ ነው። ስለዚህ እንዲህ አይነት ቃላቶች በመጽሐፍ ቅዱስ በጣም ብዙ አሉ። በመጽሐፍ ቅዱስ ውስጥ ቀጥተኛ በዲክሽነሪያዊ ፍቻቸው ብታያቸው ትርጉም የማይሰጡሽ፣ ግን በአውዳዊ ፍቹ ለምሳሌ ቃየል ሚስቱንም ማወቃት ጸነሰችም የሚል አለ። አሁን ይሄ በዲክሽነሪ ማወቅ ማለት እኮ መረዳት መገንዘብ ነው አይደል?
ግን እዛ ጋር ሲገባ አውዳዊ ፍቺ ነው የሚሰጥሽ። ከአውዱ ነው የምትረጂው ማለት። ስለዚህ አወቃት ማለት በግብር ነው፣ በጾታዊ ግብር አወቃት ማለት ነው። እሺ ግንኙነትን የሚያዘክር ነው ማለት ነው። አሁንም በተመሳሳይ መካከለኛ ቃል በቃል ዲክሽነሪያዊ ትርጉሙ በሁለት ነገሮች መካከል መገኘት ማለት ሲሆን እዚህ ጋር ግን በዛ አውድ ብናስገባው ትርጉም አይሰጠንም። ስለዚህ አባቶቻችን ምን ብለው ተረጎሙት የሚለው በጣም ወሳኝ እንጂ ለራስ አረዳድ መውሰድ አግባብ አይመስለኝም። ስለዚህ መካከለኛና አማላጅ የሚለው ወርድ ሲጀመር የሚገናኝ ወርድ አይደለም። ከአውዱ ግን ተነስተን መካከለኛ ማለት አስታራቂ ማለት ነው እንላለን። አንደኛው ትርጉም ለምን አንድምታችንም እንደዛ ብሎ ስለሚተረጉሙ ለምሳሌ እንዲላል አንድምታው ሲተረጉሙ መካከለኛ የሚለውን እግዚአብሔር አንድ ነው አለ ጢሞቴዎስ ላይ ያለውን ሲተረጉም ማለት በተለየ አካል አንድም ከወልድ ከመንፈስ ቅዱስ ጋር በባህሪ በህልውና አሃዱ እንደሆነ ሊያውቁ ይወዳልና ካለ በኋላ ሰው ሆኖ ሰውና እግዚአብሔርን ያስታረቀ ኢየሱስ ክርስቶስም አንድ ነው ይላል። ስለዚህ መካከለኛ ማለት አስታራቂ ማለት ነው። አንድምታችን አስታራቂ ብሎ የሚተረጉመው እኛም ክርስቶስ እንዳስታረቀን ነው ምናምነው። አማላጅ የሚለውን ቃል ማንቀበለው ክርስቶስ አስታረቀን ነው ምንለው እንጂ አማለደን አንልም። ከማን ጋር አስታረቀን? ከራሱ ጋር። ከማን ጋር አስታረቀን? ከአባቱ ጋር። ከማን ጋር አስታረቀን? ከመንፈስ ቅዱስ ጋር። ስንት እግዚአብሔር? አንድ እግዚአብሔር። ስለዚህ ክርስቶስ የማስታረቅ ስራ ሰርቷል። የኛ ቋንቋ ይሄ ነው። መጽሐፍ ቅዱስም እንደዛ አስታረቀ ስለሚለን ማለት ነው። አስታረቀ እንዲህ ይላል መጽሐፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ካስታረቀን። ከማን ጋር ካስታረቀን? ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። ቀጥሎ ምን ይላል መሰለሽ? እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና። እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋር ያስታርቃል? ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር። ስለዚህ እግዚአብሔር በክርስቶስ ሆኖ ከራሱ ጋር ያስታርቅ ነበር። ለምን? ስለ ሥላሴ ህልውና ስናነሳ በአብ ውስጥ ህልው ሆኖ ማን አለ? አብም በአብ ውስጥ ማለት ነው። ወልድም መንፈስ ቅዱስም አሉ። በማን ውስጥ? በአብ ውስጥ ህልው ሆኖ፣ በአብ አካል ውስጥ ህልው ሆኖ ወልድም መንፈስ ቅዱስም አሉ። በወልድም ውስጥ ህልው ሆኖ አብና መንፈስ ቅዱስ አሉ። በመንፈስ ቅዱስ አካልም ውስጥ አብና ወልድ ህልው ሆነው አሉ ማለት ነው። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ከሥላሴነት ተገንጥሎ አይደለም። ከሥላሴ ወደ ድንግል ማርያም ማዕፀን እኮ ኢየሱስ ክርስቶስ ሊጸነስ ሲመጣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል፣ ይጸልሻል አይደል ያላት። ስለዚህ መንፈስ ቅዱስ መጥቷል በድንግል ማርያም ማህፀን። ለምን መጣ? ሌላ ራሱ የቻለ የተበራራ ነገር ስላለው ማለት ነው። ለአንጾ፣ ለማንጻት፣ ለመክፈል፣ ለማዋሃድ ተብሎ በቤተክርስቲያናችን በአንድምታ የሚተረጎም ስላለ አብ ለምን መጣ? ለማጽናት። ምክንያቱም ሰማይና ምድር የማይችሉትን ጌታ ልትጸንሰው ነው በማጽናት ነው። በሰው ባህሪ አይቻልም። ይሄ ሊያጸናት መጣ። ወልድ ለምን መጣ እንላለን? ለተዋህዶ ሰው ለመሆን መጣ እንላለን። ሰው ለመሆን መጣ። ስለዚህ በድንግል ማርያም ማህፀን እንኳን ሥላሴ ተገንቷል። እሺ ክርስቶስ ጋር ማን አለ? ሥላሴ አለ። ለምን? አንድ አምላክ ሊለያይ አይችልም በምንም ሁኔታ ውስጥ ማለት ነው። ቀራንዮ ላይ ሲሰቀል ሥላሴ አለ። መስቀል ላይ የተሰቀለው ክርስቶስ ነው። አብ ሊሰቀል አይችልም። መንፈስ ቅዱስ ሊሰቀል አይችልም። በህልውና ግን ከሱ ጋር አሉ ማለት ነው። ስለዚህ እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋር ያስታርቅ ነበር? ከራሱ ጋር ያስታርቅ ነበር ተብሎ ተነገረን። ታዲያ አማላጅነት የማንለው ለምንድን ነው? ሶስተኛ ወገን ስለሌለ ነው። እዛ ላይ ሶስተኛ ወገን የለም። ክርስቶስ ሶስተኛ ወገን አይደለም፣ ገለልተኛ አካል አይደለም፣ ተበዳይ አምላክ ነው። አዳም የበደለው ክርስቶስን ነው፣ ወልድ ስለሆነ ማለት ነው አይደል? አብን፣ ወልድን፣ መንፈስ ቅዱስን ነው የበደለ አዳም። ስለዚህ አማላጅ ደግሞ ከበዳይም ከተበዳይም ወገን አይደለም ብለናል አይደል? አልበደለምም አልተበደለም። አማላጅ ምንድነው? ገለልተኛ አካል ነው ብለናል። ክርስቶስ ግን ገለልተኛ አካል ሆኖ አይደለም ቀራንዮ ላይ የታየው። በተለየ ሁኔታ ልዩ ሊቀ ካህን ሆኖ ራሱ በዳይ አዳምን ሆኖ ማንን አልኩኝ? በዳይ አዳምን ሆኖ ስለ አዳም ካሳ ሊያቀርብ ቤዛ ሆኖ ማለት ነው። ቤዛ እኮ ምትክ ማለት ነው። በአዳም መሰቀል ሲገባው ማን ተሰቀለ? ዳግማዊ አዳም ክርስቶስ ተሰቀለ ማለት ነው። ማንን ወክሎ? አዳምን ወክሎ። ስለዚህ በዳይ አዳምን ወክሎ ነው የተገኘው ቀራንዮ ላይ። ሌላስ የመስዋዕቱን በግ ወክሎ ነው የተገኘው ክርስቶስ መስቀል ላይ። እነሆ ዮሐንስ 1:29 ላይ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል።
እሺ የአዲስ ኪዳን በጋችን ስለኛ የታረደው እሱ ነው ማለት ነው። ስለዚህ መስዋዕትም ሆኖ ተገኘ ክርስቶስ የመስዋዕት በግ። ሌላስ መስዋዕት ተቀባይ አምላክም ሆኖ ቀራንዮ ላይ ተገኘ። አየሽ ስለዚህ መስዋዕት ተቀባይም መስዋዕት አቅራቢም ሆኖ ተገኘ ማለት ነው ቀራንዮ ላይ ማለት ነው። ስለዚህ ሶስተኛ አካል አለ አሁን እዚህ ውስጥ የለም። ክርስቶስ በዳይም ተበዳይም ሆኖ ተገኝቷል እዛ ውስጥ። ስለዚህ ክርስቶስን አማላጅ ልትይዋቸው ማለት ነው። አንድ ተጨማሪ ጥቅስ ልጥቀስ የክርስቶስን አስታራቂነት። ቆላስይስ ምዕራፍ 1 ቁጥር 19 እስከ 20 ስናነብ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷል። ለማን እንዲያስታርቅ? ለራሱ እንዲያስታርቅ። በምን? በመስቀሉ ደም። ስለዚህ ክርስቶስ ከራሱ ጋር ያስታረቀን እርቅን የፈጸመው። ለምሳሌ እኔ አንቺን ብበድልሽ አንቺ ልትታረቂኝ ትችያለሽ ያለ አሸማጋይ ማለት ነው። በቃ ዝም ብለሽ ልትታረቂኝ በቃ ይቅር ብያለሁ ብለሽ ልትታረቂኝ ትችያለሽ አይደል? እርቅ አይፈጸምም? እንደዚህ ይፈጸማል። በቃ ይቅር ብያለሁ እንታረቅ ብለሽ እኮ ያለ አሸማጋይ ልትቀርቢ ትችያለሽ። ደግሞ አሸማጋይ ደግሞ ይዘሽ ስትመጪ አሸማጋዩ አማላጅ ይሆናል ማለት ነው። ክርስቶስ ያለ አሸማጋይ ራሱን የታረቀ በልጁ ሞት ታረቀን አይደለም የሚለው? ጠላቶቹ ሳለን በልጁ ሞት ታረቀን። ስለዚህ ያለ አሸማጋይ ነው የታረቅነው። ክርስቶስ አማላጅ የማይሆነው አሸማጋይ ስላልሆነ ነው ማለት ነው። ስለዚህ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ስለዚህ መካከለኛ ማለት አስታራቂ ማለት ነው። ክርስቶስ አስታርቆናል ከማን ጋር? ከአብ ጋር፣ ከአባቱ ጋር፣ ከራሱ ጋር፣ ከመንፈስ ቅዱስ ጋር አንድ እግዚአብሔር አንድ አምላክ ብለን እናምናለን። እሺ የመጨረሻ አንድ ሀሳብ እናንሳ። ሊቀ ካህን የሚለውን ትርጓሜ እናይና በዚህ አያይዘን ደግሞ አሁንም እንደዚሁ በሌላ የእምነት ተቋማት ላይ የሚነሳ ሀሳብ አለ። አንድ ሊቀ ካህን ነው ያለው፣ ሌሎች ሊቀ ካህናት አያስፈልጉንም በማለት ሊቀ ካህንነቱን ብቻ ስራ ነው በሚል ይሞግታሉና በዚህ ላይ ያለ ሀሳብ ነው። እሺ ያው እስካሁን ያወራነው በሙሉ የሚጠቀልል ሀሳብ ነው ይሄኛው። ኢየሱስ ክርስቶስ ሊቀ ካህናታችን ነው። እኛ ስንመሰክረው 2000 ዓመት ስንመሰክረው የኖርነው ጉዳይ ነው። ሊቀ ካህን ብቸኛው ኢየሱስ ክርስቶስ ነው። ሊቀ ካህናታችን ማን ነው? አንድ ብቻ ነው። እሱም ማን ነው? ክርስቶስ ነው። ሊቀ ካህን ግን ማለት ነው የካህናት አለቃ። እንዴ ካህናት በሌሉበት የካህናት አለቃ ምን ይሰራል እንዴ? የተማሪ አለቃ እንላለን እኮ አይደል? በትምህርት ቤት የሥራ ቦታም አለቃ ይኖራል። ሰራተኛ በሌለበት የሥራ አለቃ ይኖራል። ተማሪ በሌለበት የተማሪ አለቃ ሊኖር አይችልም። ካህናት በሌሉበት የካህናት አለቃ ከወዴት ይመጣል ማለት ነው? ከየትም ሊመጣ አይችልም። ስለዚህ እንደውም ስሙ እኮ የሚያጠይቅ ሌሎች ካህናት ሊኖሩ እንደሚችሉ ነው። የካህናት አለቃ ብሏል። ክህነትን ለማን ሰጥቷል? ለሐዋርያቱ። በእኛም የማስታረቅ ቃል አኖረ ይላል ሁለተኛ ቆሮንቶስ ላይ። በእኛም የማስታረቅን ቃል ስልጣንን አኖረ ማለት ነው በእኛ ላይ በሐዋርያት ላይ ማለት ነው። ስለዚህ ሐዋርያት ካህናት ናቸው። እንደሱ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን በማለት ሰውን ከእግዚአብሔር ጋር የሚያስታርቁ ካህናት ናቸው ሐዋርያት። ታዲያ ሊቀ ካህንነት ግን ምንድነው? በኦሪትም ስለነበረ ሊቀ ካህንነት የኦሪቱ ሊቀ ካህን ምንድነው ስራው ስንል መጽሐፍ ቅዱስ ላይ ዘሌዋውያን 16:1 ላይ እንዲሚል እናገኛለን። አሮንም ስለራሱ ኃጢአት የሚሰዋውን መስዋዕት ወይፈኑንም ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል፣ ስለ ኃጢአቱ የእርሱን መስዋዕት ወይፈኑን ያርዳል ይላል። ያርዳል። ስለዚህ አሮን ነው የኦሪቱ የመጀመሪያው ሊቀ ካህን ማለት ነው። ከዛ በኋላ ሊቀ ካህናት ይሾማሉ። እሱ ሲሞት ነው ሌላ ሊቀ ካህን የሚሾመው። ሊቀ ካህን ሳይሞት ሌላ ሊቀ ካህን አይሾምም። ካህናት ግን አሉ። ያም ከሌዊ ነገር ተመርጦ ነው የሚሾም ካህን። ሊቀ ካህን ደግሞ አንድ ይኖራል። እሱ ሲሞት ሌላ ሊቀ ካህን ይሾማል ማለት ነው። ታዲያ የሊቀ ካህን ስራው ምንድነው ከተባለ በዓመት አንዴ ወደ ቅድስተ ቅዱሳኑ እየገባ አስቀድሞ እንደ አሮን ስለራሱና ስለ ቤተሰቡ ኃጢአት መስዋዕት አቅርቦ ቅድሜ የራሱን ኃጢአት ያስተሰርያል። የማንን ኃጢአት? የራሱን ኃጢአት ያስተሰርያል። ከዛስ ስለ ህዝቡ ኃጢአት ደግሞ መስዋዕትን ተቀብሎ ከህዝቡ በግ ሊሆን ይችላል፣ ፍየል ሊሆን ይችላል፣ ምን ይልም ወይፈን ሊሆን ይችላል፣ አርዶ ደግሞ የኃጢአት ስርየት ደም አርጎ ያቀርባል። የእንስሳውን ደም አይሻይደም? የኦሪቱ ሊቀ ካህን ስራው እያረደ በግ ደሙን የኃጢአት ስርየት አድርጎ ለማንም ያቀርብ ነው? ለእግዚአብሔር። ሰውን በዛ መንገድ ከእግዚአብሔር ጋር ያስታርቃል፣ ኃጢአቱ ይቅር እንዲባልለት ያደርጋል ማለት ነው። ይሄ ነው የኦሪቱ የሊቀ ካህንነት ስራ። አሁን ወደ ኦሪቱ ሊቀ ካህንነት ስናይ የመጀመሪያው የኦሪቱ ሊቀ ካህን
ኃጢአተኛ ነው። ቅድሚያ ስለ ራሱ ኃጢአትና ስለ ህዝቡ ኃጢአት ነው መስዋዕት የሚያቀርበው እንደ አሮን። አንድ ያዥልኝ። ሁለተኛ ሟች ነው፣ ሕያው አይደለም። ሲሞት ሌላ ሊቀ ካህን ይተካል። ሁለት ያዥልኝ ማለት ነው። ሶስተኛው ዘረኛ ክህነት ነው። 12 ነገዶች ሲኖሩ ብቸኛው ክህነትን ማግኘት የሚችለው ነገር ሌዊ የሚባለው ነገር ነው ወይም ብሔር ነው። አየሽ፣ ይሄ ዘረኛ ክህነት ነው። ክህነቱ ደግሞ ፍጹም አይደለም፣ ዘላለማዊ አይደለም። ካህኑም ፍጹም አይደለም፣ ክህነቱም ፍጹም አይደለም፣ መስዋዕቱም ፍጹም አይደለም፣ ዘላለማዊ አይደለም። ፍጹም ድህነትን ሊያሰጥ አይችልም። ወደ ኢየሱስ ክርስቶስ እንምጣ። ኢየሱስ ክርስቶስ ከሌዊ ነገድ አይደለም፣ ከይሁዳ ነገድ ነው። አንድ ዘረኝነትን አጠፋ። 12ቱን ሐዋርያት ከተለያየ ነገር ነው የጠራቸው ካህናት። ለምን? አዲስ ስርዓት ነው ይሄ፣ አዲስ ስርዓት ነው። ሁለተኛስ ኢየሱስ ክርስቶስ ሕያው ነው። ሞትን ድል የሚያደርግ ሕያው አምላክ ነው። በገዛ ፈቃዱ ነው የሞተው። ሞትን ድል አድርጎ የሚነሳ አምላክ ነው። ሕያውም የነበረ ነው አስቀድሞ። ስለዚህ ክህነቱም ደግሞ ዘላለማዊ ነው። እሱ ዘላለማዊ ስለሆነ ክህነቱ ምንድነው? ዘላለማዊ ነው። መስዋዕቱም ራሱ ነው። የሰውው ደግሞ እንደ ኦሪቱ ቤተ መቅደስ ውስጥ አይደለም። ለዚህ ፍጥረት ባልሆነች ይሏል። ለዚህ ፍጥረት ባልሆነች። ስለዚህ ቀራንዮ ላይ ነው የሰውው፣ መስቀል ላይ ነው የሰውው። መስቀልን ምን አድርጎ? መሰዊያ። ቀራንዮን ቤተ መቅደስ አድርጎ ነው መስዋዕቱን ያቀረበ። ስለዚህ መስዋዕቱን ያቀረበበትም ስፍራ ይለያል። መሰዊያው መስቀልም ይለያል። ክርስቶስ ካህኑም ይለያል። ዘላለማዊ ካህን ነው። ክህነቱም ዘላለማዊ ነው። መስዋዕቱም ራሱ ነው። ፍጹም ድህነትን ማሰጠት የቻለ ሊቀ ካህን ነው ማለት ነው። ስለዚህ የክርስቶስ ሊቀ ካህንነት ልዩ ሊቀ ካህንነት ነው። ታዲያ የኦሪቱ ጊዜያዊ የሥጋ አገልግሎት ነው የነበረ። መጽሐፍ እንዲህ ይላል ዕብራውያን 9 ምዕራፍ 9 ቁጥር 9 እስከ 10 ስናነብ ይህም ለአሁኑ ጊዜ ምሳሌ ነው። እንደዚሁም መባና መስዋዕት ይቀርባሉ። እነዚህም እስከ መታደስ ዘመን ድረስ የተደረጉ ስለ ምግብና ስለ መጠጥም ስለ ልዩ ልዩ መታጠብም የሚሆኑ የሥጋ ስርዓቶች ብቻ ናቸውና የሚያመልከውን በህሊና ፍጹም ሊያደርጉት አይችሉም። ስለዚህ የኦሪቱ ሊቀ ካህን ፍጹም የህሊና ንጽህናን የነፍስን ድህነትን ማሰጠት ያልቻለ የሞት አገልግሎት ነው። ወደ ክርስቶስ ስንመጣስ የክርስቶስ ሊቀ ካህንነት መጽሐፍ እንዲህ ነው የሚለው ዕብራውያን ምዕራፍ 7 ቁጥር 17 አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ይመሰክራልና። የክርስቶስ ሊቀ ካህንነት ከማን ጋር የተነጻጸረው? ከሌዊ ጋር አይደለም፣ ከነ አሮን ጋር ከኦሪቱ ክህነት ጋር አይደለም። ከማን ጋር ነው? ከመልከ ጼዴቅ ጋር ነው። መልከ ጼዴቅ ማን ነው ስንል እስካሁን ሞትን ያላየ ሕያው የሆነ ዘላለማዊ ካህን ነው። ክህነቱም ዘላለማዊ ነው። ማንም የሰጠው አይደለም፣ ከእግዚአብሔር የተቀበለው ነው። በነገዱ ያገኘው አይደለም፣ ከእስራኤል ነገድ አይደለም ሲጀመር መልከ ጼዴቅ። አይሽ ኢየሱስ ክርስቶስም ከሌዊ ነገድ ውጪ በመሆን ከይሁዳ ነገድ በመሆን ያገኘው ሊቀ ካህንነት ነው። ማንም አልሾመውም። ስለዚህ ክህነቱ የተነጻጸረው ከመልከ ጼዴቅ ጋር ነው። ስለዚህ አንተ እንደ መልከ ጼዴቅ ሹመት ለዘላለም ምንድነህ? ካህን ነህ። እነዛ ግን እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ተባለ አይደል? ስለዚህ አንዱ ካህን ሲሞት ሌላ ካህን ይተካል። አንዱ ካህን ሲሞት ክህነታቸውም ዘላለማዊ አይደለም፣ ካህኖችም ዘላለማዊ አይደሉም። ክርስቶስ ግን እንደዛ አይደለም። ቁጥር 18 እና 19 ላይ ስታነቢ ዕብራውያን ምዕራፍ 7 ቁጥር 18 እስከ 19 ስታነቢ ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክምም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች፣ ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ተገብቷል። ስለዚህ ይሄኛው የክህነት ሕግ ይሄኛው የሊቀ ካህንነት አገልግሎት ፍጹም ድህነትን ሊያሰጥ ስላልቻለ የምትደክምም ስለሆነች የማትጠቅምም ስለሆነች የቀደመች ትእዛዝ ምን ብላለች? ተሽራለች። የኦሪት ክህነት ተሽራለች። አሁን ማለት ተሽራለች። ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ግን ተገብቷል። በማን ያ ተስፋ በማን የሚፈጸም? በክርስቶስ የሚፈጸም ማለት ነው። ቀጥሎ ቁጥር 26 ላይ እንዲላል ዕብራውያን ምዕራፍ 7 ቁጥር 26 ቅዱስና ያለ ተንኮልም ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህን ይገባናል። እንዲህ ያለ ሊቀ ካህን ይገባናልና የክርስቶስ እንዴት ያለ ነው? ቅዱስና ያለ ተንኮል ያለ ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ
እንደዚህ ያለ ሊቀ ካህናት ይገባል። ስለዚህ ክርስቶስ ስለራሱ መስዋዕት አላቀረበም፣ ስለ ቤተሰቡ መስዋዕት አላቀረበም። ክርስቶስ ስለኛ ነው እንጂ። አይሽ የኦሪቱስ ሊቀ ካህን ምን ብለናል? ቅድሚያ ስለራሱና ስለ ቤተሰቡ ኃጢአት ብለናል አይደል? ክርስቶስ ግን በደል የሌለበት ጌታ ነውና ስለራሱ መስዋዕት አላቀረበም። ነውርም የለበትም፣ ነቀፋም የለበትም። በደል ተገንቶበት አይደለም የተሰቀለው፣ ስለ ኃጢአታችን የተሰቀለው። እንዲህ ያለ ሊቀ ካህን ነው። ቁጥር 27 ላይ እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገውም፣ ራሱን ባቀረበ ጊዜ ይህን ፈጽሞ አንድ ጊዜ አድርጓልና። ስለዚህ የኦሪቱ ሊቀ ካህን ሁሌ ነው የሚያቀርበው አይደል? መስዋዕት በየጊዜው መስዋዕት ያቀርባል። ለምን? ፍጹም ስላልሆነ መስዋዕቱ፣ ደካማ ስለሆነ መስዋዕቱ። ክርስቶስ ግን አንዴ በዕለተ ዓርብ ያቀረባት መስዋዕት ሰውን ለዘላለም ስታስታርቅ ትኖራለች ከእግዚአብሔር ጋር። እሺ እንዲህ ያለ ብርቱና ኃያል ሊቀ ካህን ያለን እኛ። አንዴ የሰራት የማስታረቅ ስራ፣ አንዴ ያፈሰሳት ደም፣ አንዴ ያቀረባት መስዋዕት ሰውን ለዘላለም ስታስታርቅ የምትኖር ልክ እንደምን ብዙ ተባዙ ምድርንም ሙሏት ብሎ የተናገራት ቃል አንዴ ነው የተናገራት። ያቺ ቃል ግን ሕያው ሆና እኛን ስታባዛን ትኖራለች፣ ስታዋልደን ትኖራለች እንጂ ሰው በሚወለድ ቁጥር ብዙ ተባዙ እያለ አይናገርም። ሰው በተጋባ ቁጥር እግዚአብሔር አንዴ የተናገራት ቃል ለዘላለም እንደሰራችው በቀራንዮ አደባባይ ላይ የሰራው የማስታረቅ ስራ ያቀረበው መስዋዕት ሕያው ሆኖ ሰውን ለዘላለም ሲያስታርቅ ይኖራል ከእግዚአብሔር ጋር እንጂ እንደ ኦሪቱ ስርዓት ክርስቶስ ዕለት ዕለት አይሰቀልም፣ ዕለት ዕለት መስዋዕትን አያቀርብም ይለናል። ቁጥር 28 ላይ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። ስለዚህ ክርስቶስ ፍጹም ነው፣ ለዘላለም ምንድነው? ፍጹም በደል ያልተገኘበት የክርስቶስ ሊቀ ክህነት እንደዚህ ነው። ዕብራውያን 2:17 ላይ ደግሞ ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምር ምን የሚል እችን ያጅልኝ የሚምር የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። ስለዚህ የሕዝብን ኃጢአት ለማስተሰረይ የሕዝቡን ሁሉ ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምር እኛ የሚምር ሊቀ ካህን እዚህ በፊት አይተናነቀ። የኦሪቱ ሊቀ ካህን እንድንማር መስዋዕት ያቀርባል እንጂ ኃጢአታችን መማር አይችልም። ይሄኛው ሊቀ ካህን የአዲስ ኪዳኑ ሊቀ ካህን ክርስቶስ ግን የሚምር ሊቀ ካህን ነው። ስለዚህ ወዴት ነው ማራቸው ብሎ እሱ ስለኛ ሊያማልድ የሚችለው? ራሱ ምን የሚል ነው? የሚምር የታመነ ሊቀ ካህን ነው። በነገር ሁሉ ወንድሞቹን ሊመስል ተገባው። ፍጹም ሰው የምንለው ለዛ ነው። ፍጹም ሰው ፍጹም አምላክ። ስለዚህ የኢየሱስ ክርስቶስ ሊቀ ካህንነት እዚህ በፊት ታይቶ የማይታወቅ ወደፊትም የማይደገም የባህሪ ገንዘቡ የሆነ ነው። ስለዚህ መስቀሉን መሰዊያ፣ ቀራንዮን ቤተ መቅደስ፣ ራሱ በዳይ አዳምን ሆኖ ማንን በዳይ አዳምን ሆኖ ራሱ መስዋዕት አቅራቢ ሊቀ ካህን ሆኖ ራሱ ደግሞ የመስዋዕት በግ ሆኖ መስዋዕት ሆኖ ራሱ ደግሞ መስዋዕት ሆኖ ሁሉንም በሁሉ ያደረገ ያከናወነ አምላክ ሁሉ በእርሱ ሆነ እንዳለው መጽሐፍ ሁሉን በራሱ ያደረገ አምላክ ቤዛችን ነው። ክርስቶስ የቤዛነት ስራ ሰርቷል ብለን እናምናለን። እና መጽሐፍ እንዲህ ይላል ሃይማኖተ አበው ጎርጎርዮስ ዘኑሲስ ምዕራፍ 36 ቁጥር 26 ላይ ሊቃውንቱም እንዲህ ይገልጹታል። የሚሰዋ በግ እርሱ ነው። የሚሰዋ በግ እርሱ ነው። የሚሰዋ ካህን እርሱ ነው። ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋርም መስዋዕትን የሚቀበል እርሱ ነው ይለናል ጎርጎርዮስ ዘኑሲስ ማለት ነው። ስለዚህ የመስዋዕት በግ እሱ ነው። መስዋዕት አቅራቢ ካህን እሱ ነው። ከአባቱ እና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ሆኖ ደግሞ መስዋዕትን የሚቀበል አምላክ ደግሞ ራሱ ነው ማለት ነው። ስለዚህ ይሄ ሊቀ ካህንነት አማላጅ የምትይው ሊቀ ካህንነት አይደለም። አየሽው? እንደ ኦሪቱ ስርዓት የማማለድ ስራ አይደለም የሰራው ክርስቶስ። ልዩ ሊቀ ካህን ነው የምንለው ክርስቶስን ማለት ነው። ስለዚህ እንዲህ አድርጎ ክህነቱ ፍጹም ነው፣ እሱ ፍጹም ነው፣ ኃጢአት የሌለበት ነው። መስዋዕቱ ደግሞ ፍጹም ነው፣ የእንስሳት ደም አይደለም። የራሱ ቅዱስ ባህሪ ያለው የእግዚአብሔር የክርስቶስ ነው። ስለዚህ እንደዛ ስለሆነ ፍጹም ድህነትን አሰጠን ማለት ነው። ተፈጸመ አለ። ምኑ? እርቁ ተፈጸመ። እኛ ከዚህ በኋላ ከማን ጋር ታርቀናል? ከእግዚአብሔር ጋር ታርቀናል። አሁን ክርስቶስ ያልጨረሰው የማስታረቅ ስራ የለም። ያልጨረሰው ገና ሊጨርስ ያለው በሰማይ የሚፈጽመው አዲስ የማስታረቅ ስራ የለም። ምን አለ? ተፈጸመ። ምኑ? እርቁ። ማንና ማን ታረቁ? ሰውና እግዚአብሔር። ስለዚህ አሁን ኃጢአት እንዳንሰራ ዮሐንስ ነገርና ልጆች ኃጢአት እንዳሰሩ ይህንን እጽፍላችኋለሁ። ኃጢአት ብትሰሩስ እንደ በፊቱ ተስፋ ምንቆርጥ አይደለንም።
ክርስቶስ በቀራንዮ ላይ የሰራውን ያን የክህነት ስርዓት ለዘላለም ሕያው አድርጎ አቆመው። አሁን በሱ እንታረቃለን። በክርስቶስ ደም ከማን ጋር እንታረቃለን? ከክርስቶስ ጋር እንታረቃለን፣ ከአብ ጋር እንታረቃለን፣ ከመንፈስ ቅዱስ ጋር እንታረቃለን እንጂ ኢየሱስ ክርስቶስ አሁን አማላጄ ነው ልል አልችልም። እኔ በአብ ፊት አሁንም ቆሞ ስለኔ ኃጢአት ይለምናል ልል አልችልም እና ያ መጽሐፍ ቅዱሳዊም አይደለም፣ ስተትም ነው። የሚምር የታመነ ሊቀ ካህን ነው። ራሱ ነው የሚምረን እኛን። ይሄን ነው የሚያስረዳው ማለት ነው። በእኔ በኩል ያሉኝ ጥያቄዎች ጨርሻለሁ። በአንተ በኩል መነሳት አለበት የምትለው ማስተላለፍ የምትፈልገው ነገር ካለ የተለየ ነገር እንኳን የምለው የለም። ያው የተነሳው ኢሹ በጣም ወቅታዊ ደግሞ አንገብጋቢ፣ ብዙ ሰው ይሄን ካለመረዳት የተነሳ ያለ እውቀት ወደ ተሳሳተ መንገድ ሲሄድ እንመለከታለን። ሁለተኛ ደግሞ በዚህ ሐሳብ ላይ የልዩነት ሐሳብ ያላቸው ሰዎች በግል ያልሆነ እንቅስቃሴ ውስጥ ከሚገቡ ቀረብ ብለው የቤተክርስቲያንን አባቶች ቢጠይቁ፣ ከኛም ጋር ቀርበው ማውራት ቢችሉ፣ እንዲህ ግልጽ ውይይቶች ቢደረጉ እኔ የሃይማኖት ክፍፍሉን መቅረፍ ይቻላል ብዬ አምናለሁኝ። ትልቁ የጎደለን ነገር ቀርቦ ማውራቱ፣ ቀርቦ መነጋገሩ ነውና መጽሐፍ ቅዱስን ይዘን መጽሐፍ ቅዱስን ምስክር አድርገን በእግዚአብሔር ቃል ብንነጋገር ወደ እውነታው እንደርሳለን ብዬ አምናለሁ። ስለዚህ ሰው ግን ስለራሱ እምነት ይመርምር፣ የራሱን እምነት ይወቅ፣ ቤተክርስቲያን የምትለውን ነገር ያጥና። ከዛ በኋላ ሌላውን ቢመረምር ምንም ችግር የለውም ማለት ነውና ብዙ ሰው እየጠፋ ያለ የራሱን እምነት ካለማወቅና ካለመመርመር የተነሳ ነው። ሁለተኛ ለሌሎችም አካላት የማስተላልፈው መልእክት መጽሐፍ ቅዱስ ላይ ያሉ ቃላትን ሸምድዶ ከመሄድ ይልቅ አውዱን መረዳት ቢቻል፣ ለመረዳት ቢቻል መጽሐፍ ቅዱስ ሌላስ ምን ብሏል በዚህ ርዕሰ ጉዳይ ላይ የሚለውን በተለይም ደግሞ የቀደምት አባቶችን እነዚህ የመጀመሪያዎቹ ቀደምት አባቶች አሉንና የነሱን አባቶችንም ትምህርት መመርመር ቢችሉ ወደ ቀደመችው ወደ ቀጥተኛው ሃይማኖት ወደ ሐዋርያት ሃይማኖት ሐዋርያት ወደ ሰበኩልን ሃይማኖት መድረስ ይችላሉ የሚለውን መልእክት ለማስተላለፍ ነው። እናንተንም እንግዲህ እንግዳ አድርጋችሁ ስለጋበዛችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። አንተም እዚህ ድረስ መጥተህ ስለሰጠህን ማብራሪያ ስለሰጠህን ትምህርት በእግዚአብሔር ስም እናመሰግናለን። እሺ ተመልካቾቻችን ከወንድማችን ዳንኤል ጋር የነበረን ቆይታ ይህንን ይመስል ነበረ። ከውይይታችን 30-60 ዓመት ያማረ ፍሬ እንድናፈራለን እግዚአብሔር ይፍቀድልን። ሚዲያችንን ሼር፣ ላይክ፣ ሰብስክራይብ ማድረግ ቤተሰብ ሁኑ። መልካም